በድጋሚ እንደምን አረፈዳችሁ አድማጮች። ሻምበል ቀጣዩን ታሪካቸውን እንዲህ በማለት ይተርካሉ። ተክሳለሁ። እንግዲህ ይህ የመጨረሻ ዕድሌ መሆኑን ተረዳሁት። እጆቼን ታስሬ በጥይት ከመደብደብ ይልቅ ጠፍቼ ለመውጣት መሞከርን መረጥኩ። አብረውኝ ታስረው ከነበሩት ብዙ ዩጎዝላቪያኖች፣ እንግሊዞች፣ መስኮቦች፣ አሜሪካኖችና አረቦች ጋር መተዋወቅ ቻልኩ። እንዳጋጣሚ ሆኖ በተለይ ጁሊዮ ታቺክ ከተባሉ ዩጎዝላቪ ተወላጅ ጋር ወዳጅነታችን ፈጥኖ እየተቃረበ በመሄዱ ከዚህ እስር ቤት ቢቻል ለማምለጥ ባይቻልም በሙከራው ላይ ለመሞት ባቀረብኩላቸው ሐሳብ በመስማማታችን ሌሎችንም የፖለቲካ እስረኞች በማማከር የእንግሊዝ አውሮፕላኖች መተው ቦምብ መጣል በሚጀምሩበት ውድቅት ከዘቦች መሳሪያ ዘርፈን ለማምለጥና እስከዚያው ሁሉ የሞሽለኪያውን ዘዴ ላይ የራሱ እንዲያስብበት ተስማምተን ተለያየን። ሁለታችን ግን ተኩስና ሽብር እንደጀመረ ከክፍላችን ወጥተን የምንገናኝበትን ስፍራ ለይተን ወስነን ነበር። አንድ ቀን በ7 ሰዓት ላይ እንዲሁ በወይኑ ቤት ግቢ ውስጥ ስንዘዋወር አንዲት የእንግሊዝ አውሮፕላን በከፍተኛ ርቀት እየተገለባበጠች ስትበር ባየን ጊዜ የእንግሊዝ ጦር ወደ ኢጣሊያ መግባቱን ያለ ጥርጥር ተረዳ። ምክር የተከፋፈልን ሁሉ ዛሬ ነገር እንዳላወቅን በዛን ዕለት እስከ ቀኑ 10 ሰዓት ድረስ የአደጋ ምልክት ሲነፋ ስለዋለ በሽብርና በውካታ ምድረ ግቢው ተናወጸ። በሁለተኛው ቀን እኩለ ሌሊት ላይ የእንግሊዝ አውሮፕላኖች ሳምቤሮ የተባለውን የጀርመን ጦር ወታደር ያለበትን ሰፈር መደብደብ ጀምረው 30 ደቂቃዎች ያህል እንደቆዩ እኛ ባለንበት ወይኔ ቤት ላይ ቦምብ መጣልና መትረየስ መተኮስ ቀጠሉ። በመትረየስ ለመምታት ያመች ዘንድ የሌሊት መብራቶችን አከታትለው ጣሉ። ይሁን እንጂ ከወይን ቤቱ ዘበኞች በኩል አንድም የተኩስ መልስ ሲሰጥ አይሰማም። እንደመሰለኝ ብዙዎቹ ሲሸሹ የቀሩትም ደግሞ በየመጠጊያው ተከልለዋል። በዚህ ነፍስና ስጋ በሚሟገትበት ወቅት አንድ ሐሳብ መጣልኝ። ያለውበት የፎቅ ክፍል እስር ቤት መስኮት ከውስጥ ተካፋች ሆኖ ብረት የለውም። እስረኞችም ጠዋት ማታ የሚጠበቁበት ከማማ ላይ ቆመው መትረየስና ባውዛ መብራት ብቻ በደገኑ ዘበኞች ነበር። ባልተፈቀደ ሰዓት ከእስር ቤቱ ወጥቶ የተገኘ እስረኛ መገደል ብቻ ነበረበት። ይሁንና አሁን ጊዜው ተለውጧል። ዘበኞቹም ራሳቸውን ለማዳል መከላከልን ትተው እስረኞችን እንደማይጠብቁ እምነት አደረብኝ። ስለዚህ የለበሱትን ብርድ ልብስ እየተለተልኩ አስሬ ቁልቁል ወርውሬ በዚያ እየተሳብኩ ወረድኩ። መሬት እንደደረስኩ የቤቱን ግድግዳ ተደግፌ ግራና ቀኝ ባስተውል ጨለማው ምንም የሰው ምልክት ሊያሳየኝ አልቻለም። አጎንብሼ በፍጥነት በመሮጥ ጁሊዮ ታቺክ ጋር ለመገናኘት ወደ ዩጎዝላቭ እስረኞች ሰፈር ደረስኩ። ጥቂት አድፍጬ እንደቆየሁ በአነስተኛ ድምፅ ጁሌ ብዬ ስጣራ እርሱም እኔም በመጠባበቅ ላይ ኖሮ በዳበሳ ወደኔ ቀርቦ ተገናኘን። እሱ እጄን ይዞ እየሳበኝ በደረታችን ስንጎተት ሄድን። 5 ዩጎዝላቪያን እስረኞችና እንዲሁም ካሳዬ አብጤ፣ ካርሎ አባመጋል የተባሉትን ኢትዮጵያውያን እስረኞች ካሉበት ክፍል አውጥተን
በወይን ቤቱ አጥር ሽቦ ላይ እየተንጠላጠልን ስንወርድ ዘበኞች ነቅተው ተኩስ ከፈቱብን። በዚህም ጊዜ ብዙዎቻችን ከአጥሩ ዘለን መሬት መድረስ ብንችልም የመትረየሱ ሩምታ ተኩስ አንዱን የዩጎዝላቪያ እስረኛ ገና በመውረድ ላይ የነበረበት አጥር ላይ ገንጥሎ ሲያወርደው፣ እንዲሁም አቶ ካሳይ አብቴ የተባለው ኢትዮጵያዊ በጥይት ተመቶ ወደ ሕይወቱ አለፈች። የተረፈው ግን መሬት ለመሬት በመሳብና አንዳንድ ጊዜም እየተነሳን በመሮጥ ወደ ሳምቢቸን አቅጣጫ ስንጓዝ አድረን በማግስቱ ጠዋት በግምት 4 ሰዓት ላይ ከአንድ ምድረ በዳ የሆነ ስፍራ ደረስን በማለት ጀግናው አብዲሳ አጋ በጣሊያ እስር ቤት የደረሰባቸውን ከፍተኛ ስቃይና መከራ ያውቁን ሲሆን ባለ ታሪኩ ከኢጣሊያ እስር ቤት ካመለጡ በኋላ በኢጣሊያ በረሃዎች የፈጸሙትን ካስደናቂነቱ የተነሳ በልብ ወለድ ዓለም እንጂ በእውኑ ዓለም የተፈጸመ የማይመስለውን ታሪክ ከሚቀጥለው ሳምንት ጀምሮ በተከታታይ ከራሳቸው አንደበት የተነገረውን ታሪክ ምንሰማ ሲሆን እስከዚያው የሳምንት ሰው ይበለን በማለት የዛሬው ፕሮግራሜን በዚሁ ደመድማለሁ። አክባሪያችሁ ደበበ።